አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ውድ ኢትዮጵያውያን እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኛ ጋር ሁሉ ሰላም ሁሉ መልካም። እንዴት ናችሁ? አልሐምዱሊላህ። ያው ማስቀምጠበትን ቦታ አልተመቻቸልኝም። ምናልባት ከታያችሁ እኔ የሚለው ቀጥታ ወደ ጉዳይ ልግባና ማለት ነው። ዩቱብ ሰው አታስከፍቱ። ዩቱብ ጥንቃቄ ይፈልጋል። ሰውን አታስከፍቱ። ሰው የእናንተን ዩቱብ ኢሜሉን ካወቀው የኢሜሉን ፓስፖርት ካወቀው ነገ ሀክ ትደረጋላችሁ። ያንን ከምታደርጉ ሰው ከምታስከፍቱ አሁን ሶሻል ሚዲያ ላይ ቲክቶክን በሉት ዩቱብን በሉት የተለያየ ፕላትፎርሞች ላይ የሚያስተምሩ ሰዎች አሉ። የዩቱብ የሚያስተምሩ ሰዎች አሉ። እነዛን ሰዎች ዩቱብ ላይ በተለይ ለምን ቪዲዮ ረጅም ቪዲዮ በደንብ እንድትማሩበት ይመቻችኋል። ሰርች አድርጋችሁ አምጥታችሁ ተለማመዱ። ምናልባት እንደ ሰው ሁሉ የሚያስተምረው ላይገባ ይችላል። አንዱ ባይገባችሁ አንዱ ይገባችኋል ማለት ነው። በተለይ እኛ አረብ ሀገር ያለን ሰው ባናስከፍት ባይነን። ምክንያቱም ኢትዮጵያ በፊት እዚህ የምትሰራ አሁን ደግሞ ኢትዮጵያ ያለች ለምለም የተንቢን የማያውቃት አለ ብዬ አላስብም። ሁሉም ሰው ያውቃታል፣ ታዋቂም ስለሆነች እሷ መጀመሪያ የከፈተችው ዩቱብ ማለት ነው ሰው ነው የከፈተላት ነበር። ፓስፖርቱን ሁሉ ነገሩን ከፍቶ የሰጣት ሰው ነበረ። ያ ሰው አሁን ይሄ ሁለተኛ ዩቱቧ ነው። ከዛ በኋላ የከፈተችው ዩቱቧ ነው። ይሄ የዛሬ ሰባት ምናምን አመት ከዛም በላይ ይመስለኛል። ብቻ ሰው ስለከፈተላት ያ ዩቱቧ ፌል አድርጎ ነው ጋሜ ይሄንን ዩቱብ ከፈተችው። በምን ፌል አረገ? 10,000 ሰብስክራይብ ስትደርስ ያ መጀመሪያ ፓስፖርቱን የሚያውቀው ሰው ሀክ አደረጋት ማለት ነው። ሰብስክራይበሯን በቃ በአጠቃላይ ሁሉ ነገሯን ሀክ አደረጋት። ይሄ ሁለተኛ የከፈተችው ዩቱቧ ነው። በጣም ከዛ በኋላ ለመክፈት ብዙ እንትን ብላለች። ሞራኗ በጣም እንትን አለ። 10,000 ሰብስክራይበር ማለት እስኪያስቡት እዛ ከደረሰች ነው እዛ ደርሳ ነው ፌል ያደረገችው ማለት ነው። ስለዛ ዩቱብ እኔ እንደ ግሌ ሀሳብ ዩቱብን ሰው እንዲከፍትላችሁ አልመክርም። ይሄንን ዩቱብ ይሄ አሁን የራሴን ዩቱብ እኔ ራሴ ነኝ የከፈትኩት። እኔም እንደናንተው አላቅም ነበረ፣ እንደናንተው ማለት ነው አላቅም ነበረ። ግን ልክ እንዳልኳችሁ ዩቱብ ላይ የሚያስተምሩትን ዩቱብ አከፋፈት የሚያስተምሩትን ሰርች አድርጌ አምጥቼ ነው ዩቱብን እንትን ያልኩት መክፈት የተለማመጥኩት ማለት ነው። ሀታ ቪዲዮ ራሱ ስትለቁ ራሱ ያስተምራችኋል። ዩቱብ ቀላል ነገር ነው። ነገ ከፍ ስትሉ ሰው የከፈተላችሁ ዩቱብ ከፍ ስትሉ ዋጋ ያስከፍላችኋል ማለት ነው።